ሰላም ሰላም ቤተሰቦች፣ ዛሬ ደግሞ ማለት ነው እናንተ ከተፋታችሁ የፍቺ ወረቀቱን የናትሽና አባትሽን የፍቺ ወረቀት ካሳየች 1 ሚሊዮን ብር ሰጥሻለሁ ተብያለሁ ብዬ ምን እንደሚሉ እንሰማለን። ጎ አንዴ ቆይ፣ ኑ ለጉዳይ ፈልጊያችሁ ነው። ኑ አንዴ ለጉዳይ ፈልጊያችሁ ነው። ኑ የምር ኑ አንዴ ተቀምጠን የምናወራው ነገር አለ። ኑ ፈልጊያችሁ ነው። ያንቺ ባፈልግ እንደው ምንድነው? ናይ ቁጭ በይ ተቀምጣችሁ ነው ማወራላችሁ። ምንድነው? ቻሌንጅ ተሰጥቶ ያ 1 ሚሊዮን ብር ነው። ናይ ቁጭ 1 ሚሊዮን ብር ቻሌንጅ ተሰጥቶ እና ይሄንን ቻሌንጅ ካሸነፋችሁ እና ካደረጋችሁ 1 ሚሊዮን ብር ይሰጣችኋል ተብሏል። ምንድነው ቻሌንጅ? ሩጫ እንዳይሆን እንጂ ችግር የለም። እሺ ቻሌንጁ ቻሌንጁ ምን መሰላችሁ? 1 ሚሊዮን ብር ሰጥሻለሁ አለኝ አንደኛው። ግን እናትሽና አባትሽ ተፋተው የፍቺ ወረቀቱን ፎቶ አንስተሽ ስትልኪልኝ 1 ሚሊዮን ሰጥሻለሁ ብሎኛል። አንቺ እኔና እናትሽ ተፋቱና የፍቺ ወረቀቱን ሰይጣን ነው ሰው ለምን 60 ሚሊዮን አሁን ምን አገባኝ? እንዴት ነው ፍቺ? አንቺ እንደዚህ ነው አይደለም። አሁን ተፋታችሁ ማለት ነው። ችግር የለም። አንቺ ዝም በይ። በ1 ሚሊዮን ሰሞኑን ግን የጤናሽና የምታወሪው ወሬ ሁሉ አይደለም። አሁን ካልገባችሁ ነገር በ1 ሚሊዮን እኮ ያገባን ምንድነው? ድጋሚ ሰርገን እናጋባችኋለን። ጦጣሙ ሰዓት እኔ ሰይጣን ጆሮ ይደፈን። እሺ አሁን አትፋቱ። ለምን እኔ ዘመን ላይ ያለው ህይወት አንቺ እኛ እኮ ፍቅራችን ህይወታችን ነው። እሺ ህይወት በብር አይገዛም። ጨምላካ ታስጠላ አይደለም ወይ? ለምንድን ነው ግን እንደዚህ የምትሉት እናንተ? ብሩን እናገኝና ድጋሚ ትጋባላችሁ እና ብሩ ገደል ይግባ። ይሄ እንደዚህ ያለሽ ሰው የራሱ ሰይጣን ነው እንጂ ሰው አይደለም። ጤነኛ ሰው ማለት ነው። የሰውን ያው እንደዚህ ነው የፈለግሽ። ሲፈርስልኝ አይደለም እኮ ሲፈርስልኝ አይደለም ግን በቃ የፍቺ ወረቀቱን ነው የፈለገው። ምን ችግር አለው? ከዛ በኋላ ትጋባላችሁ። አልፈልግም። ጦስ ጥንቡሳቴ የኔንም የሱንም ሚሊዮን ብር ትክክል። ታይ ግን ያልፋል። ችግርም ምንም ያልፋል። በብር የሚገዛ ህይወት የለም። ታይ ግን አይቆጭሽም? ማርያምን ትንሽ እግዚአብሔር እሺ፣ ይሄን ሰሞን አስጠልቶብሻል ጌታ ስታስጠላ ምን አባቷ ነች ጎይ በቃ ያዘበ አይደለም ጎ እየቀለድኩኝ ነው። አያችሁ ገንዘብ ሁሉን ነገር መግዛት አይችልም።